ሰላም እንዴት ናችሁ? ይሴለኝ ዛሬም ሌላ ታሪክ። ይሄ በአንድ ጊዜ ወይም አንድ አመት አንድ ክፍል ውስጥ ብቻ ያጋጠመኝ ነገር አይደለም እና ኢቭን ላለፉት 4 አመታት እንኳን በሰራሁባቸው የተለያዩ ክላስ ላይ 3 ጊዜ ወይም 3 አመት ላይ በተለያየ ክፍል አጋጥሞኛል። እንደምታውቁት እኔ የምሰራው ከ1 እስከ 4ኛ ክፍል ያሉ ተማሪዎች ላይ ነው። ከ1 እስከ 4ኛ ክፍል ያሉ ተማሪዎች ላይ ደግሞ የብብት ሽታ ወይንም የብብት ጠረን ማስተዋል ማለት ለኔ ግልጽ ሊሆንልኝ አልቻለም። ምክንያቱም እንደምናውቀው የብብት ሽታ ወይም የብብት ጠረን የላብ ጠረን የሚፈጠረው የሰው ልጅ ከ18 አመት በኋላ ወይም ደግሞ 16 17ም ሊሆን ይችላል ፋይሬጅ ላይ የሚባልበት ስንደርስ ነው። ይሄ ፕራይቬት ፓርታችን ላይ ፀጉር መብቀል ሲጀምር ፀጉሩ ላብ ሲይዝ ላቡ ባክቴሪያ ሲፈጥር ጠረን እንደሚያመጣ አውቃለሁ ባለችኝ በትንሽ በተወሰነች እውቀት። ግን እንዴት እንደሆነ አልገባኝም። እኔ ስላልገባኝ ነው ይሄንን ነገር የምሰራውና በእርግጠኝነት ይሄን አይነት ነገር ቤት ውስጥ የተፈጠረባችሁ ወላጆች ይሄንን ነገር ታግዙኛላችሁ። ሌላ ደግሞ አንድ የሕክምና ባለሙያ የተሻለ ማብራሪያ እፈልጋለሁ ለኔም ለወላጆችም ማለት ነው። የመጀመሪያው አሁን ከዚህ ከ4 አመት ውስጥ አንደኛው 2ኛ ክፍል ነው። ሁለተኛ ጊዜ ደግሞ 3ኛ ክፍል፣ ሶስተኛ ጊዜ ደግሞ ለመጨረሻ ጊዜ አሁን በዚህኛው አመት 2ኛ ክፍል ተማሪዎችን ለፈተና ተመድቤ የሄድኩበት ክፍል ላይ ነው እንደዚህ ኖት ያደረኩትና በሌላ ቀንም ለማረጋገጥ ሞክሬ ትክክል እንደሆነ እርግጠኛ ሆኛለሁና ከምን የተነሳ ነው የ7 የ8 የ9 የ10 አመት ልጆች ላይ እስከ 9 አመት ባሉት እስከ 8 ማክሲመም 9 ቢሆናቸው አንዳንዶች ናቸውና እስከ 8ኛ ክፍል ያሉ ተማሪዎች ላይ ይሄ የብብት ጠረን ሊፈጠር የሚችልበትን ትክክለኛ የሕክምና እንትን እኔ እፈልጋለሁ አጋጥሞኝ ስለባውቅ። ከዛ እንደዚህ አይነት ነገር እኔ ለመጀመሪያ ጊዜ ስለነበረ የዛሬ 4 አመት አካባቢ የገጠመኝና ግራ ገብቶኛል። ተደጋጋሚ ጊዜ ማለት በቃ ከሰዓት ሲሆን ምናምን ልጅቷ ልክ በቃ እንደ ጎረምሳ በስነ ስርዓት በቃ ላብላብ በደንብ ላብላብ የሚል ጠንካራ ሽታ ነው የሚኖራትና ከዛ ግራ ይገባኛል። 1 ቀን 2 ቀን 3 ቀን ምናምን ከዛ በኋላ የንጽህና ጉድለት ስለመሰለኝ የመጀመሪያ ጊዜ ይሄ ነገር ሲፈጠን የንጽህና ጉድለት ስለመሰለኝ ኮሚኒኬሽን ላይ ለመጻፍ ሞከርኩኝ። ከዛ አረ በየሳምንቱ ነው የምትታጠበው ገላውን እንደዚህ ነገር ምናምን ስትለኝ ማሚን በስልክ ለማውራት ሞከርኩ እናቷንና እንደዚህ አይነት ነገር ኖቲስ አድርገሻል ወይ ነገር ስላት አዎ አለችኝ። ስለዚህ አዎ ግን ከምን እንደሆነ አላውቅም። ኢቭን ታላላቆቿ እኮ አሉ እነሱ ላይ እንደዚህ አይነት ነገር የለም፣ ግን እሷ ላይ እንደዚህ ነገር አስተውያለሁና እስቲ ሐኪም ቤት ወስዳታለሁ ነገር ብላኝ ነው በአጋጣሚ አመቱ ያለቀው። ከዛ ቀጥሎም 3ኛ ክፍል ተማሪዎች ላይ አሁንም እንደዚሁ ሴት ተማሪ ናት። በደንብ እንደ ጎረምሳ አይነት ሽታ ነበር ኖቲስ የማደርገውና እዚህም ከወላጅ ጋር ለማውራት ሞክሬ ነበር። ባይ ቻንስ ልጅቷ የምትኖረው አክስቶቿ ጋር ነውና አይ ዝም ብሎ መስሎሽ ነው ነገር ምናምን እንደውም ብላ አክስት እኔን ተቆጥታኛለች። ማለት ትክክል ያልሆንኩ አይነት ነገር ነው የመሰላት ወይም ደግሞ እንደ ኢንሰልት ነገር ወይም አላቅም እንዴት ህፃን ልጅ ላብላብ አለች ብለሽ ትናገሪያለሽ ምናምን አለችኝና የማስረዳበት ግራውንድ ግራ ገባኝ። ግን ላወራት ሞከርኩ። እስኪ አንቺ ራስሽ የሆነ ቀን ላይ ስትጫወት ቆይታ ምናምን ስትመጣ እስኪ ቼክ አድርጊያት ምናምን ነገር ወይ ደግሞ እንደውም አንዳንዴ እንደው እውነት እዚህ ጋር በደንብ እርግጠኛ እንደሆንኩኝ እንዲገባችሁ ይሄ ሽንኩርት ስናቁላላ አካባቢው ላይ ሽንኩርቱ የሚበስልበት አካባቢ ላይ የተሰቀለ ልብስ ወርዶ የተለበሰ አይነት ስሜት አንዳንዴ ማለት ነው። ወይም ደግሞ ሽንኩርት ልጣጭ ጥለነው እንደዚህ ቀይ ሽንኩርት ማለት በቃ በጣም ግራ የሚያጋባ ጠጋ ስንላቸው ግን የላብ ሽታ መሆኑን እናውቃለን ማለት ነውና በቃ እሺ እኔን እንኳን ባታምኚኝ የሕክምና ባለሙያ አማክሪ ፕሊስ ቢያት በጣም ተቆጥታኝ በጣም ተመነጫጭቃ ምናምን አክስቷ በጣም አግሬሲቭሊ ስታናግረኝ በጣም ትሁቶኜ በተቻለኝ መጠን በቃ እኔ የተሰማኝን ቢያንስ ምንም ባላረግላት እንኳን ለእናቷ ለሷ ለአሳዳጊዋ ማስረዳት ባለብኝ መጠን ልክ በደንብ አውርቻት ነው የጨረስኩት። በዚህ አመት ደግሞ አሁንም ይሄ ነገር ተፈጠረ። ይሄ የተፈጠረበት ክፍል የኔ ተማሪ አይደለችም። እኔ ፈተና ልፈትን ያው ተማሪዎቻችንን አስተምረን ከጨረስን በኋላ ስፔሻሊ ፋይናል ፈተና ሲሆን ራሷ መምህሯ አትፈትንም። እኔ ሌላ ክፍል ሄዳለሁ፣ የኔን ተማሪዎች ደግሞ ሌላ መምህር ትፈትናለች፣ አቅማቸውን በትክክል ራሳቸውን እንዲያሳዩ በማለት ማለት ነውና ለዛ ተብሎ ሌላ ክፍል ሄጄ ስፈትን ነው አሁንም እንደዚህ። ከዛ
ያችን ልጅ በአንድ ጊዜ ብቻ መስሎኝ እንዳይሆን እንደዚህ አይነት ነገር ጭንቅላቴ ውስጥ ስላለ ስለማውቅ እንዳይሆን በሚል ደጋግሜ በተለያየ አጋጣሚ ላዛት እንደምጠራት ስትጫወት ስፖርት ቦታ ሲጫወቱ ሰላም ለማለት እንደሚገባ መሀላቸው ምናምን እያደረኩኝ ይህንን ነገር በደንብ ለማረጋገጥ ሞክሬያለሁ። እና ለወላጆችም ለእኔም ኖሃው በደንብ ያስፈልገናልና እባካችሁ የሕክምና ባለሙያዎች ይህንን ቪዲዮ የሚደርሳችሁ የሕክምና ባለሙያዎች በደንብ በስነስርዓት በምን ምክንያት እንዲህ ሊፈጠር እንደሚችል ከእድሜያቸው ቀድሞ መፍትሄው ምን ሊሆን እንደሚችል ጨምራችሁ ማብራሪያ እንደምትሰጡኝ ተስፋ አደርጋለሁ። የኔ ፎሎወሮች ደግሞ ቤተሰቦቼ ይሄ ነገር ለሁሉም ሰው ይጠቅማልና እንደው ቢያንስ ከ10 አንድ ሰው ቤት እንኳን ቢሆን አንድ ሰው ብንረዳ ለእኛም በጣም አሪፍ ስለሆነ ህፃናት ከምን የተነሳ ነው እድሜያቸው ሳይደርስ የብብት ጠረን የሚፈጠርባቸው የሚለውን ነገር በስነስርዓት እንድንረዳ ያግዘን ዘንድ ይህንን ቪዲዮ በደንብ ኮፒ ሊንክ በማድረግ ሼር በማድረግ ኮሜንት በማድረግ ለሚመለከተው የሕክምና ባለሙያዎች ደርሱልን መልስ እናገኝ ዘንድ የእናንተን ትብብር ጠይቃለሁ። እወዳችኋለሁ።